የኔ ባል ሊፈታኝ ሰበብ ይሻል። አበስኩ ገበርኩ። እግዚኦ እግዚኦ። አንቺ ምን ቸገረሽ? ባልሽ ወድሻል። ሳም አድርጎ ቅፍ ያደርግሻል። የኔ ባል ሊፈታኝ ሰበብ ይሻል። እግዚኦ አቤት አቤት። አንቺ የጠነስ ላይ እስክትበይ የተንሳይን ጠበልቅ ማስ በገዛ ገንዘቤ የፈለኩትን መብላት መጠጣት እችላለሁ። መብቶት ነው። እንደ ማን ነው የሚከለክሉት? ምን እናምጭላቸው? በገዛ ገንዘቤ እውነት ነው። ይችላሉ። ጎበዝ። ጨብጡኝ ጨብጡ። በገዛ ገንዘቤ በገዛ ገንዘቤ የፈለኩትን እጠጣለሁ፣ የፈለኩትን እበላለሁ። ብሉ ጠጡ። በገዛ ገንዘቤ በቃ መንግስት ጡረታ በሰጣኝ ገንዘብ። አዎ ጎሽ በቃ አምጪላቸው። እንዴ የፈለጉትን ማድረግ ይችላሉ በጡረታ ገንዘብ። ከሷ ላይ ባይገዛ ከሌላ ሞልቷል፣ በየቦታው ቢሪንዳ ሞልቷል። አምጪላቸው። እሷን አትተውም እንዴ? ታውኩኝ እኔ። እሷን አትተውም? ትተናል። በቃ እንዴ ከሷ ጋራ አብራችሁ ስጋ ለስጋ አብራችሁ ተቆራኝታችሁ ነው የተወለዳችሁ። የእሷን ብቻ ለማንሳት አይደለም። አንዳንድ ጊዜ የእሷን አንቃችሁ እየያዛችሁ የምትገዟት አይደለም። ውለታ ይዞኝ እኮ ነው። አንዳንዴ አረቄ በዱቤ ነው የምትሰጠኝ። ለዛ ብዬ ነው። ለዛ በቃ አንቺ እንደው ተሌላ ቦታ ግቢልኝ። እዛ አረቄህን ጠጣ ተስቷ ጋራ አረቄህን እና ጠጅህን ፉት የሚል ልበል ተስቷ ጋራ ውሃ እንዳትበጭኝ ውሃ ጥጣምን እንዲ የጡረታውን ገንዘብ መንግስት የጠየቅክ ንገረኝ። በህልሜ አለ። እሺ ሚስት አግብቼ አለ። እሺ ሲጨፈር አየሁኝ። ሚስት አግብቼ ሰርግ ነው የሚለው። ሰርጉ ሲጨፈር ሚስት አግብቶ ሰርግ ሲጨፈር አዎ ያለም ሰርግ ድፍን ልጃገረድ ህጓን ገዝቶ የሚጨፈርበት ሰርግ ነው ያየኸው። መጣቆቶ ነው። ዓለም ልታይ ነው። አንተ ዓለም ልታይ ነው። ዓለም ልታይ ነው። ያገባዋት ሴት አለ። እሺ ከዚህ በፊት 2 ባል አግብታ ነው ነበር። በውኑ አይ በህልሜ ያየዋት 2 ጊዜ አግብታለች። በውኑ 2 ባል አግብታ ፈታለች። በውኑ አዎ 2 ባል አግብታ ፈታለች። አሁን አንተ አገባሃት ወይ በለው። አዎ መጣቆጆ ነው። አቤት መጣቆጆ። ስራ ምንድን ነው በለው። እንድመርቅልህ በለው ስራህን። ስራ ምንድን ነው? እሺ ልጠይቀው። ሎተሪ አዟሪ ነኝ። ሎተሪ ነው የሚያዞረው። ሎተሪ እየዞረ ይሸጣል። የሚሸጠዋ ምንድን ነው? ይሁን ተራብ ቃር ይሻላል ብሏል የድሮ ሰው። ተራብ ቃር ይሻላል። እራብ ተሚሞረሙረኝ ያገኘሁት ሁሉ ልብላ የድሮ ሰው። ይሁን ወይ ከፍ ያለ ስራ ታገኛለህ። ይሁን ቆንጆ ነው። ከረሀብ ቃር ይሻላል ምን ማለት ነው ደግሞ? እራብ ተሚርበኝ ያገኘሁትን እበላለሁ። እራብ ተሚርበኝ አለ የድሮ ሰው።